ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ዛሬ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። እንስቃለን፣ እንጫወታለን፣ ብዙ ነገሮች እናያለን፣ እንገመግማለን፣ እንደክማለን፣ እንፈርሳለን እና ብዙ አላውራባችሁ። ቻናሌን ሰብስክራይብ አድርጉ። 1000 መግባት አለብን። ወደ ቪዲዮ እንሂድ። አንዷ በጣም ዱርዬ ናት አሉና 3 ቀን ውጭ ደግሞ ምን አሉ? አንዷ በጣም ዱርዬ ናት አሉና 3 ቀን ውጭ አድራ ስትገባ ማዘሯ እሙሟን ይዛ ቁንጥጥ አድርጋ አንቺ ሁለተኛ እንደዚህ ለመድሻት እማዬ እንዳለቂ ያለ እንጸልያ God please ንቃተ ህሊና ዊን ያርግ ንቃተ ህሊና እዩት። ቻይኖች ጋር የሚጣል ነገር የለም። ዩዝ ኤንድ ስሮ ወፍ ሁሉም ነገር ሪዩዝ ይደረጋል። ለምሳሌ ይህን የአበባ ልጣጭ ሙሉ በሙሉ ከመጣል ይልቅ ነጩን ፓርት ልጠው ከወሰዱ በኋላ ስኳር ነስንሰው ያቆዩትና ይጠብሱታል። ይህንን ፕሮዳክት አሜሪካውያን በጣም ይወዱታል። አሁን ላይ ዩሮፕ ውስጥም ተፈላጊነቱ እየጨመረ ነው። ቻይና አልተቻለችም። ሽሮ እየሰራው እየተንተከተከ ማለት ነው። ከታች ቂጡ እንዳይዝ እያሸው ከላይ ደግሞ እንዳይፈናጠርብኝ እየሸሸው እንዴት አድርጌ ነው ማሟሸው? እስኪ ንገሩኝ። እስኪ ሽሮ አላት እንዴ ብልሃት? አላት። ከእናትሽ ተማር። ሽሮንማ በብልሃት ቀስ አድርገህ መጀመሪያ እንዳይጓጉልብህ ነው የሚመታ እንጂ ብልሃት እንኳን እንጂ የለውም። 17 ሚሊዮን ቪው ምን ያክል ብር እንደሚያስገኝ ካልኩሌት አድርጋችሁ ደንግጣችኋል አይደል? አሁን ደግሞ ኮሜንት ሴክሽን ላይ ያለውን ብር አይቼው እስቲ አብረን ካልኩሌት እናድርገው ምን ያክል ሰራ። ካልኩሌት ያደረኩት ዩሮ እና ዶላሩን ብቻ ነው። እሺ ሌላውን ደክሞኝ ትቼዋለሁ። ምንኛ ናት? 1,43,440 ብር ባይ። ስንት አይነት ሰው አለ? አሁን የሰውየው ብር ላንቺ ምን ያደርግልሻል? እኔት ስራሽን ብትሰሪ ምን አለ ነው? ስራ የለሽም። ዋው በቤቶች እኮ ትንሽ ብር ብትሰጠኝ ቆንጆ የሆነ ምግብ አዘጋጅተህ ነበር። አይተሃል? በየአይነት ነው በላል ራሱ ፍቅር ማላቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ባለው ለቆና 4000 የቤት አስቤዛ ገዛበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ብዬበት ብዬ አይደለም የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? መቼ ነው ተነግረሽ መሰለኝ? ግን በማለተው ላይ ጠብ አድርጊ እና ምን ችግር አለ? ለቤት ኃይል ትርፍ ብር መስሎኝ እኮ ነው። እኔ የምትበላውን ምግብ እኮ ነው የገዛሁት። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ እንዴ? እቤት የለም ነበር። እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከል? ቁጭ በይ። አይንሽን ነበር ማጥፋት። ለምራቶም እየበላ እኔ ሰራሁትን እኮ ነው የምትበላው። እና ልከለኪ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽም? አላበዛሁትም። አንደሰብሻ ያበዛው አንተ ነሽ። አረ የአንድ ፊልም ወይኔ አላበዛውም። እኔ ሰራሁትን ነው እኮ የምትበላው። ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ?
የኔ እናት እዚህ አይቻልም። ነይ ውጭ 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 ውጭ። ይቅርታ በጣም በእናት የሞዴስ ብር ሙላልኝ ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም የምሬኝ ነው። በቃ እሺ ስጠብቂ። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባት። 150? አዎ። እውነቷን ነው ልጅቷ። ይሄው እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልን የሚል ድምፅ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልን። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። በጣም አመሰግናለሁ። ምንም ችግር የለውም። ሸጠች አረ ችግር ቀለል ይልሻ። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምፅ ልንሆን ይገባል። ከተፈጥሮ ጋር ግብ ግብ ይብቃን። ባለሱቅ ሞዴስ ስጠኝ። አንተ ነው አምጪው 150 ከገባ እኮ ቆይ 150 በአመት አንዴ ነው እንደምትመጪው? እሺ በእናትህ ክላስ እየረፈደብኝ ስለሆነ ነው። ወይ ስመለስ ፈልጌ ልስጥህ። እንደዚህ ብሎ ነገር የለም። ከሌለሽ ሄደሽ አንተ እህት የለህም? መጣት ጠጣት። ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈት መጥቷ በቤት በሰፈሯ ለሸንሽ እሺ በኋላ ሲመለስ ካገኘው ልብሱንም ብሩንም ይመልስልሃል። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እኔ የማስበው ማንም እንዳያስብ ዘሚያሙ ደረጅም ለብሱን ስመልሽ ልቤን ግን እንዳረሽሽ። ኧረ እያበሰልክ ነው። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ቲቸር ፍቅሩ እንዴት ነዎት? አርቆቴ እንደት ነህ ልጅ? አለሁ ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለሁ አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን የአንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን እኛ አለን አይደል? የለፋ ነው ግን አንድ መኪና የለንም። ሌባው ነው የሚገዛ እዚህ ሀገር። ስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገር ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይ ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። ዘይቷን፣ ዱቄቷን፣ ፊኗን ምናምን በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠር ከመምህሩ ጽሑፍ በላይ ሁሉ ይሰማል። ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም።
ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎጠውን ትከሻችሁ የማይሰበረውን ሞራላችሁን ማደልን ብዬ ተመኝ። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። አሪፍ መልእክት ነው ባርኮቴ። Here I come. Oh, here I come. የሱ መበልጸግ ነው እኮ አሁን እኮ ለኦሮሞዎች ጥያቄ ምን እያረገሽ ነው? እዛው በስጋ ግንኙነት ላይ ናቸው። ዋርጋ መቀላቀል ነው ጠቅልለው ሁሉም ኦሮሞዎች ተረዳሽ? ሁሉም ኦሮሞዎች ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ እናንቺ ቆየን እኮ አመት ሞላው እኮ ከተናገሩ ከሰር ቤት ልክ እናታቸው ልጅ አላቸው ሚሊዮን ጊዜ ምን እያረገሽ ነው? ላይቭ ላይ ስማአሙል ሌላ ዓለም ውስጥ ናት። ጀለስ መጣች። በራስ መተማመን የመደበው ነው እንዲሁ ሊያለቀስ ምስኪን። በየቦታው ነው የሚለበስ ካሉ እኔ የምላችሁ የቃሉ ፖለቲክስ ዓላማ ምንድነው ነው? ዓላማው ምንድነው? ልጅ ቪዲዮዎቹ ቫይራል ናቸው፣ ፈምሰዋል። አካውንቱ ኦልሞስት 1 ሚሊዮን እየተጠጋለት ነው። ዓለም አቀፍ እውቅና እያገኘ ነው። በጣም ብዙ ሰው በሱ ቪዲዮ ሰርቷል። ይሄን ቲክቶክ መሆኑን አልገባውም። የአልጎሪዝሙ የሆነ ሰዓት ላይ ይሄ ልጅ እንዳያጠፋው ሳይጠቀምበት ቢያንስ 500,000 ፎሎወርስ እንደደረሰ ማለት የሆነ መላ መስራት አለበት። ወይስ ምንድነው ችግሩ? ማውራት አይችልም፣ መስማት አይችልም፣ ኮሜንት ይጻፍለታል። ኩሩ ደሃ ነው ቪዲዮ ያደርግ አይሚን ማለት ኮሜንት ሪፕሊ በጣም ብዙ ይጽፍለታል። እና ከጥሩ ሰዎች ጋር ተገናኝቶ ከኦዲዮ የሆነ አሪፍ ነገሮችን መስራት መቻል አለበት። ወደ ፕሮሞሽን መምጣት አለበት። ላይፉን መቀየር አለበት። ካልሆነማ ዝም ብሎ ማለት 1000 ቪዲዮ ቢለቅ ምን ትርጉም አለው? ልክ ነህ። አይ የሆነ የምታውቁ ሰዎች ምናምን ነገር በትረዱት ሳፖርት ብታደርጉ ደስ ይለኛል። አይ የሆነ ጊዜውን ሳይጠቀም እስካሁን ድረስ በጣም ብዙ ነገሮችን ማድረግ ይችላል። ስራችሁ አካውንቱም እያደገ መላም እየሰራ ላይፉንም እያስተካከለ አብሮ ማስል ይችላል። ግን ገስ በየቀኑ ቪዲዮ ትለቃለች። ድሃ በቃ ኩሩ ድሃ ነች። ማንንም አሰማ እና የሆነ ደግሞ የቲክቶክ አልጎሪዝም ታውቁታለች። ሶ አጫጭር ቪዲዮዎች ምናምን ስለሆኑ የሆነ ሰዓት በቃ ይረሳል። የራሱ ጉዳይ ምናምን ነገር ሶ የራሱ ላይፍ ነው። ቴዲ አልበም ካወጣ ሳምንት ሞላ። አሁን እንደባለፈው ሳምንት አይደለም። ገባችሁ አይላችሁ? ከደም ማንም እንደዛ ትኩረት ሰጥቶ አይልም፣ አይሰማልህም። እና ሁሉም ነገር በትኩሱ ነው። ጀለስ ስራዎቹ ጸዴ ናቸው፣ ይመቻችሁ። ከሰማ እንግዲህ ለምንድን ነው የልጅ ዝም ያለ? ግን አሪፍ ነበረው እኮ። ደካማ ጎን የምትለው ነገር ምንድን ነው? አስተሳሰቡ ወዳ ሀለስተ ሻልኩና ቢያንስ 2-3 ደቂቃ ቁጭ አልኩኝ። ሴጣንስ አሸነፍ ምን እንደሆነ ኋላ ወንበር ነው የሚቀመጠው እና ልጅ ይተባል የስ አለ ዳውጣ አባራ ዘጣይ ገባ። እኔ በጣም የተከታተልኩት ነበር። ስለምን ነበር በሰዓቱ ስለ ኢቮሉሽን ምናምን መሰለኝ። አጀለስ ቀርበህ ነው ነፂ እንደውም ዳርባ ሰቀቅ ሁኔታ የቧንቧ ወጣች ፍቅምልላ ሲገማ እንደደር በሱ ጥብቅ በሱ ጥብቅ ሙት ነው ምልል አትበርከት ልትመለሰኛችን እንዴ አረዋቂ ልጅ እኮ አንታስ ቆንጆም ታጋብዙሻለሁ። አትፈልግም። እኔ የምፈልገው እሱ አይደለም። ፓሪስ ነው
እኔ የምፈልገው አዲሱ የሲትኮም ድራማዬን በዩቲዩብ ቻናል በራሴ ቻናል ለቅቄላችኋለሁ። ሄዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ፍቅራችሁን ልትገልጹልኝ እፈልጋለሁ። በመቀጠል ደግሞ ምን እናድርግ ካላችሁ ላይ ባስቀመጥኩት ሊንክ እየገባችሁ ዩቲዩብ ላይ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ፍቅራችሁን ልትገልጹልኝ ትችላላችሁ። በጣም ወዳችኋለሁ። ሁሉም ነገር አድርጋችሁ ስትጨርሱ ደን እያላችሁ እዚህ ቪዲዮ ላይ ታስቀምጡልኛላችሁ። በጣም ወዳችኋለሁ። ቻው። ሰብስክራይብ አርጓት እና ደግሞ የባንቧ የምትጠጭኝ እኛ የባንቧ የምንጠጣው ትላትልን እና ዝግመት ልቤ ማትከፋቻል አድርገው ሆዴ እስኪ ቢዲ ቢዳብዴ አረ ልታቃቀፉ ነው። ቢዲ ቢዳብዱ ታው Look, show up. ጎርፌ ነበረው ይሻላል። አማርኛ ማለት አይቻልም፣ እንግሊዝኛ ብቻ ነው። እሺ you ready your English? You mean your English? You ready? What's your name በላቸው? ጠርቻ ሰማሽ ማን What's your name በላቸው? What's your name በላቸው? አንቺ ብታርፊ ምን አለ ካለውሽ አላቅም እኮ ይባላል። ምንቱ ደደብናት በእናታችሁ። ነዳጅ 1 ሊትር ለምን 1 ሚሊዮን ብር አይገባም? እኔ ምን አገባኝ? መኪና የለኝ፣ ሚስት የለኝ፣ ድስት የለኝ ምን አስችለኝ? አንተ መጋዘን ነው ወደ ጉደልብ እንጂ ሌላ ምን ያስጨነቀ ነገር አለ? አንተ ማስጨነቅ ወጣከነ ሰማይናገር ማያጋገር ኮዋ መቀጥቀጥ መንግስት መሰረታዊ የዘረጋቸውን ፖሊስ መደብደብ ብሎኬት በተሳ ማፈራረስ አይምሮክ የሚያስብ ከዛ ምን ታስባለህ? ነዳጅ በመወደዱ አሉ ብዙ ሰዎቻቸው የሚያስተዳድሩ ልጆቻቸው የሚያሳድጉ ህይወታቸውን የሚመሩ ሹፌሮች ህይወታቸው አደጋ ላይ ነው የሚወድቀው። አንተ ጮማራት እንደዚህ ነው ማስረዳል። አይበለውና ኢትዮጵያ ውስጥ ራብ ቢመጣ አንተ አርማታ ትበላለህ። አርማታ ማለት ልስስ ያለ አንተ አፋና ጠጠር በልተህ በ6 ሊትር በረኪና እንደዚህ የምታወራድ ሰው እኮ አንተ ኩስን ፋንደኛ የሚሰጥ ስልቅጥ አድርገው ይሄን ክፉ ችግር ታፏል። እኛን እንዲህ የምንጎዳው የሰው ልጅ የተመጣጠነ ምግብ ሲበላ ያሳሰው አርማው ይጨምራል ይባላል። አንተ ግን ከምን ያጎሰበስ አይምሮ ቁጥር ዘቀጥ እንዴ ገንፎ እንጀራ ትበላለህ፣ ፓስታው ቁጡ ጠቅለህ እንደዚህ ትውጣለህ። 64 እንቁላል በልተህ 16 ሊትር ወተት ትጠጣለህ። በቃ ደነዛ አይሙሉ እኔ አንተ ጨጓራ እስከምን እንደተሰራው ብቻ ነው ግራ የሚገባኝ። እንደዚህ ተረጣጥ ኢንፊኒቲ ወዘተረፈ የሆነ ሆርና ያለ አንተ እንዴ ለማሰብ ሞክር እንጂ ሴዶ ኧረ በክርስቶስ ገደለ መንገድ ላይ ካገኘ ከሸከሸ እስቲ ታክሲ ውስጥ ተይዘው መግባት የሌለባቸው ነገሮች ፓርት 1 የመጀመሪያው የሞተ ብብት ወይም ደግሞ እግር። እውነቱን ነው። የሆነ ጊዜ ተጋፍቼ ገቦላችሁና ማን ያስገባኝ ነው ያልኩኝ። እንዴ የሆነ የሚጋፈትር አይነት ሽታ ነው። እንዴት ልበላችሁ? የሆነ እምቅ ብሎ የተከፈተ አይነት እስማም ተው ያው እዛ ውስጥ ያለው ሰው ማለት ነው 12 ብቻ አይደለም 24 ሰው ነው የምትገሉት። እና ስለዚህ ታጠቡት ወይ ነገር አድርጉት ብቻ ወይ ቆርጣችሁት እግር ከሆነ ብብቱን እንኳን አይቆረጥም። እና እሱ አበሳ አድርጋችሁ ማለት ግቡን ክፍት ታደርጉት ሲጋፍ የሚያክሰው ማለት ነው መመስከር ይችላል። ስለዚህ እባካችሁ የሞተ ብብትና እግር እዛው ተውት። ሁለተኛው ቅቤ ልውስ ጭንቅላታቸውን በቅቤ ልብስ አድርገው ነገር ይገባሉ። ከዛ በኋላ ተቀቡ እኮ ጤነኛ የሚያደርገው ለእናንተ ነው፣ ይረዳቸዋል። ብቻ ግን ታጠቡት አትሊስት ሰው ጋር ምናምን ስትሄዱ ገብቷቸዋል። ሶስተኛው ስሜት አንዳንድ አለ በብዛት ወንዶች ጋር የሚያጋጥመው እንደዚህ ሴት ሰይቃ የሚስገበግብ ማሸት ጀምራል ነገር። ይህን ብዙ ሴቶች ደፍሮ አይናገሩም እንጂ በጣም የሚታይ ነገር ነው። ስለዚህ ስሜትን እዛው ጣጠለ ግባ ታክሲ ውስጥ ገና ለገና እንዲህ ጥብቅቅ ያለ ነውና እንዲህ አማራጩ ሄደ አንዱ ስሙን ንገሩኝ። ይሄ የመተሻሸቱን ቻንስ አገኘው ብለህ የሰው ሰው አትነካክ እባካችሁ። እሺ። አራተኛው ፍቅረኛ ሲጀመር ለምንድን ነው በታክሲ ከሷ ጋር ተጋፍተህ የምትወስዳት? በቃ ፍቅረኛ ብለህ ፍቅረኛ እንዲኖር ካፓሲቲ ውላ ካለ እሷን ወደ ቤተ ማድረስ ካፓሲቲ ሊኖር ይገባል። እንዲ አዝለን ወይ ደግሞ በታክሲ አይገኝ ምንድን ነው ስሙ ይሄ የምትጠቀሙት አዲሱ በራይድ ነገር ወስዳት እንጂ ታክሲ ውስጥ ሲጀምር እዛ ከገባችሁ ደግሞ እናት መላላት ትጀምራላችሁ። ከዛ ለሰው ውጭ ናበቃ እኛ ሲንግሎች እንጎዳለን፣ እኛ ስሜት ይጎዳል። የመጨረሻው ላሊበላ ስልክ ይሄ መቀነሻው ማያውቁት እንትን አለ አይደለ? እዚህ የስልካችሁ መቀነሻ ማያውቁት አለ። እንዲህ ጮክ አድርጎ እየሰማ እንደ ራዲዮ በቃ ሰውን የሚረብሽ እና እናንተ ላሊበላ ስልካችሁን ይዛችሁ ትውጡ። ይሄን ይመስል ነበር። ፎርማት ጻፍ ስልክ ስኮፕ ቻው ፒስ አውት ኦኬ ፒስ አውት
እሺ እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1 ሚሊዮን% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል የሚልኩና አይችልም። የተከበሩ ጠቅላይ ሚኒስትር 1 ሚሊዮን% እርግጠኛ ሆኜ የምናገሩት በኢሳት ኢትዮጵያ ህዝብ የሚፈልገው ስልጣን ሳይሆን ዘይት ነው። የተከበሩ ጠቅላይ ሚኒስትር 1.5 ሚሊዮን% እርግጠኛ ሆኜ የምናገሩት ኢትዮጵያ ህዝብ በኢሳት የሚፈልገው ስልጣን ሳይሆን በሰላም ከሀገር ሀገር እየተዘዋወረ ትምህርቱን መማር፣ በሰላም ከሀገር ሀገር እየተዘዋወረ ንግድ ነግዶ ማትረፍ ነው የሚፈልገው። የተከበሩ ጠቅላይ ሚኒስትር 4 ሚሊዮን% እርግጠኛ ሆኜ የምናገሩት ኢትዮጵያ ህዝብ በኢሳት የሚፈልገው ስልጣን ሳይሆን ሰላም ነው። በሰላም ሁሉ መግባት የሚፈልገው እዚህ ላይ ይሰመርልን። አመሰግናለሁ። እናመሰግናለን። እሺ ምታዩት ወንድማችን ወፍራም ካራቲስት ነው። እግሩ አልነሳ ብሎት እዛው ባለበት ነው መሬት እየረገጠ ነው። በጣም ደስ ይላል። ስለሆነ ነው ኤንዌይ ጥሩ ነው። ከስር ቢጃማ አድርጎ ነው ሳልቦት ነው ቂጡስ ቤት በሱ ቤት እየዘለለ በዚህ ከቆ ጎበዝ ነው። አግሬሲቭ ስለሆነ ይችላል። ትችላለህ። እስኪ ሁላችንም ትችላለን። እሺ ሱር ብያለሁ። ሳክሱ ከነሽቷን የታሰርች ይኸኛው ግን ስራ አይደለም፣ ግን በጣም ነው ያዝናናኝ። ሳሌ ይሸንም ጋይስ Hey, oh, you scare me, Jesus. አረፊት አረፊት Hey, oh, you scare me, Jesus. የሚበሉ ሲያጦች ጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው ቆሎ ቆሎ ሾጣጣ ቱኔው ባተቀን ይወጡ ያዥ ማን የለድምፅሽ ተኩሽ ጆዬ ምላሴን አቃጠልከኝ። እሺ ማን ያይዞሽ የኔ ነሽ ደወለችኝ። አንዴ ትደውልልሽ ሁሌ መችሽኝ ማሪ ሁሌ መችሽኝ ኧረ ለውጥ ግን በስመ አብ ሲገባላቸው እኮ ነው እንደዛ። የመጀመሪያው ግን ጋር ናም ነኝ ሰውዬ ምንድን ነው ነውና አዲስ እረኛ ከብት ያስተኛ ይስጠኝ ጽናቱ እንጂ እኔም አልተኛ። ስምህ ማን ነው ይላሉ ጥያቄ ያበዛሉ። ከየት እንዴት እስከ ዛሬት ወዴት ነበርክ ይላሉ። እኔም እቀጥላለሁ መልስ እሰጣቸዋለሁ። ዋናው እኔም መምጣቴ እናንተ መውደዳችሁ ነው። አቤት ውበት መልከኝት ተየኔት በውበትሽ ይሄን ያላተመኪ ውበት ረጋፊ ነው። በዚህ መደባናት ደግሞ አፖሎ ከምታስይዡ ብትሾረው ባይነኝ እንደ ሀሳብ ምን ይመስላል? ሰው እንዴት ባንዴ ቁራም ጠንጀልም ይመስላል? እርግጠኛ ነኝ ልዕልቲቷና አውሬ የሚለው የተረት መጽሐፍ ላይ ያለው አውሬ አንተ ነህ። በረንዳ ራስ የጠላ ማሰሮ የተጸጸተ ጋኔል ነው የምመስለው። ኧረ ዲያ
እንዳርጋው በራሱ በርግቢት ለስተተክለቂተን ወደ ላይ ሰቀ ቱርክ መቱርክ ምንድነው የመጨረሻው ነገር ያጋባል እንዲያውም በዚህ ነው ዋናት ተተክለቂተን ወደ ላይ ሰቅለ ማለት ነው በተመሳሳይ ሰዓት ትንቢል በሰብ ያመጣ ለሰዎች ምን ብለን ነው የምናስረዳው የመጨረሻው ያወዛገብከን ያለው ምንግራት ላይ እስላምነት አይደለም ያወራው የሰው ልጅ ማለት የፈለገው ማረሻል የፈለገው መተመከተ ሻይ መንግስት የሰው ልጅ የሰጠው ታር ኢየሱስ ክርስቶስ በራሱ ለሰው ልጅ የሰጠው ነፃ ፍቃድ እኔ አንተ ስለምታረገው ነገር ነው ያወራው እንዴ አሁን ዲባራ ተዘቅዘቅቂተን ሰቅለ በቂ ተብርድ ሲገባው ውሎ ወይስ ጋር በስንት ታንዛረት ነው ምታር እንዴ ሰው እንጂ ወንድም ፈጣሪ ማታ ያመለኩ የዘመርኩ ነው ካር አንድ ቦታ ቆመ ወይ ተቀምጠኩ ብታምልክ ፈጣሪ ሰው በነገራችን ላይ አሁን ዋናትም ተተክለ እየዘመርክ እንደ ካንጋሩ እንደዚህ እየዘለልካል ፈጣሪ ቆምልኮን ይሰማል በነገራችን እኔ ያወራሉት መስራት ቦጉ ቢሆን የሚለው ላይ አሁን ካንተ የተረዳሁት ያናት ሜዲቱ ማይግርብኝ ስልኩን ኩናኒው ማይለፈኝ ነው አይደለም እንዴ ነገር በሰዓት ምን ይሻላል ባይኔም ቤተሰብ ካጠፋሁ በል አመሰግናለሁ ኧረ ክለብ አረጉት እኮ እንዳለ በስማ እነዚህ ለማን ናቸው ተሳፈላችሁ አርሰናል ለደረሰው ከብንገር በኋላ ነው ማለት ሰዎቹ እንደምደግፉ ነው ማለት ኖርማል በቃ ጫውታቸው ምናምን ስለምመቻኝ ነው እስኪ ከ2014 ከአርሰናል ስኳድ 7 ተጫዋች ተራደኝ አላስብም ከዛ ቤት እዚህ አጣጥንቱ እሺ ከ2014 ከአርሰናል ስኳድ 7 ተጫዋች ተራደኝ አንተ የማን ደጋፊ ነህ ወደ ስንት መጣለህ መልስልኝ 2014 እኮ በቀደም ነው እኮ ገቡ 7 ተጫዋች ዋሳታይም ቋንተ ዋሳታይም አንተ ዋሳ የማንቸስተር ደጋፊ ነኝ መልሳ ጠይቀኝ በላቸው 7 ተጫዋች ጠይቅልኝ እንትን ጥራልኝ የምታውቀው ከሆነ አልጠራለም አይ በላቸው አርፈ ቆሎና ዙር እሺ በላቸው እሱ ነው ያንተ አንተ ኳስ የማይሰጥ ደጋፊ ሲሆን እኔ አይቻላል ሙሌ ላይ ቁጭ ብለህ ቆሎ ከማዞሮች ምንም አያውቅም ሲጀምር ያስታውቃል ዝም ብለህ አርሰናል ባለ ሎጎውን አዞር ሎጎውን እዚህ ጋር ለጠፈው ቆሎ ባዞር አይደለም እሺ አመሰግናለሁ እግዚአብሔር ይቅርታ በላቸው ምንም የኳስ እውቀት የለም አዝናለሁ እሺ እግዚአብሔር ይስጥልኝ አመሰግናለሁ ይዙ ዛሬም ሌላ ሴት ቆይ ሚስት ተሳዘነም እንዴ በማይመለከታ አትግባ ካዘንክላት ደግሞ አግባት ያሉን ሰምተሻል በቃ ጨከን ብለሽ ተይ እሺ ወደ ልትጂ አንድ ጥያቄ ብቻ ጠይቄው ልምጣ ይዙ አንዴና እየገባሽ ጠብቂኝ እሺ መጣው እሺ ምንድነው ቆይ ምንድነው ከኔ ያጣው ወይ እሺ ንገረኝና ላስተካክል ተይኝ እሱን ነው የምፈልገው ተይኝ አው ተይኝና ጭካኔሽን ልየው መታመም አለመታመሜን አንቺን አጥቼ ማዘን አለማዘኔን መውደድ አለመውደዴን ራሴን ልየው ለካ ያለስስት ራሴን መስጠቴ ነው እንደዚህ ያደረገ አው ባሳይሽም አልገባሽም ፍቅርሽ ደግሞ ሊፈትነኝ አልቻለም መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው ካልሆነ ግን ተይኝ በቃ አንቺ ማተይ ጨክነሽ ምን ያደርግልሻል ማይቀርብሽ ቻው በይ ችስታ በጾም እያማኘሽ ቆጥሪ ዝም ብለሽ ገንዘብሽ በነገራችን ላይ ልክ ካልሆኑ ባህሪያት ወይንም ልምዶች ውስጥ አንዱ ሰው ፊት ይዘነውም ስንቀርበው በጣም ከሚያስጠላና ከሚቀፍ ነገር ውስጥ አንዱ ሲያላምጡ ምግብ ወይንም ሌላ ነገር ሟንሟንሟንሟ በጣም የሚያስጠላው እጭ እና በክፋት አይደለም ደግሞ ይሄን እንዲህ ትንንሽ የምንላቸው ግን በጣም የሚደብሩ ነገሮችን መማማር ስላለብን ነው። ምክንያቱም በጊዜ ተው ያላልነው ሰው በኋላ ሲቀዝን ራሱ እያፏጨ ሊቀዝን ይችላል። እንደሱ ነው የሚል ደግሞ አሰዳደቡ ችስታ ምናምን ሲያስጠላ ዜዶዬ እዚህ ጋር የምታደርገው ነገር ምን ማለት እንደሆነ ረጋ ብዬ አስረዳለሁ። እንደው በአላ ይጃለሁ አንተ መረጋ ብለህ አዳምጠኝ። እዚህ ጋር የጠጣው 6 ጁስ የአንዱ ዋጋ 300 ቢሆን 800 ማለት ነው።
1800 ብር ማለት ምን ማለት እንደሆነ ላስረዳ። ቀኑ ሙሉ አርማታ እያወኩ እያሉ ቀኑ ሙሉ ሲሚንቶ እየሸከሙ ከአንደኛ ፎቅ አምስተኛ ፎቅ እየተመላለሱ ወገባቸውን ሲበጥሱ የሚሉ የሁለት ሰራተኞች የቀን ደሞዝ እንደዚህ ጭልጥ አድርገህ የጠጣው አመንክም አላመንክም አንተ የጠጣው ጁስ ሰው ማለት ነው የቀን ጆርናታ ነው። በቃ አንተ እንደቀልድ በቀን የምትበላው 30 እና 40 እንቁላል የመንግስት ትምህርት ቤቶች ላይ የህፃናት ቀለብ ነው፣ የህፃናት ህሉና ነው። በቃ አንተ የምትሰለቀጠው ህሉና ነው። አጠቃላይ መቼ እንደሚገባ አላውቅም። አንዳንዴ የምትበላው ምግብ ሳስብ ጨክነ የምታራው ራሱ አይመስለኝም። ጨክኖ ቢያራው ራሱ ሪሳይክል ቢናርጉ ይጠቀሙ እያልኩኝ ተሳቀቅኩኝ። አሳቀ ገደልከኝ እኮ አንተ እንደቀልድ በአንድ ትፋይ እንደዚህ ጭልጥ አድርገህ የምትጠጣው ለሊትር ጁስ አንተ ወሳል ብንወስደው ስንት በሽተኛ እንደሚያገግምበት ስንት በሽተኛ እንደምጠይቅበት ገና አንተ አልገባም እንዴ። እንደቀልድ እንደዚህ አንተ በአንድ ሳንጅ ጭልጥ ተሳረማት አንዲ ጉሮሮ ውስጥ እንደዚህ ባሊሱ የሚቀበል ሰው ያለ መሰለኝ። እንጥደ ራሱ ያለ አትመስልም እኮ እንዴ። መቼ ነው የምታስበው? እኔ ጥያቄ እኔ አላህ ማለት እንዱ ማስፋሩ ሚስጥ እኔ ምንም ማለት ባንተ ላይ ማለት ይሄ የምሰራው የመጨረሻ ቪዲዮ ነው። በነገራችን ከበላህም ብላኝ ብዬ በራሴ ላይ ወሰኝም እንጂ ይገላል። መብላት አይደለም ያላምጣል። ኪዳኑ ገዳችን የእግዚአብሔር ልጅ ኢየሱስ ሞቶ ኢየሱስ ጌታ በላይ ስላለምን ሕይወት አያገኝም። ለማዳን የተገባ ወለለለ ጅል ደንጋራ በጓን እየሰበካት ነው እንደ እየተከተለ የዛሬ 10 ዓመት አንዱ ትልቁ ይሆናል ብዬ ተስፋ የማደርገው እና መመኘው ሁሉም የኢትዮጵያ ሕዝብ በቀን 3 ጊዜ ምግብ ያገኛል ነው። መልይ እውነቱን ለመናገር ኢትዮጵያ ውስጥ በቀን 3 የሚበሉ ሰዎች አሉ። እኛ ዳዎቹ ግን ቀን በቀን መከራችንና ፍዳችንን ስንበላ የምንውለው ኑሮ እጅግ በጣም ከብዶናል። ኑሮ እጅግ በጣም ከመወደዱ የተነሳ ዳው ማህበረሰብ ዘይትና በርበሬ የማይጠይቁ ነገሮችን ነው ቀን በቀን ሲበላ የምንውለው። ፌንት ለጉር ነው የምንበላው በየቦታው የሰው አደራና ሀቅ ስልቅጥ አድርገን ነው የምንበላው። ያው ባዶ ሆዳችንን ከምን እንቻላለን ብለን እግዚአብሔር ይመስገን ጾማችንን አድረን አናውቅም። መልይ በኑሮ ከኛ የሚሻሉ ስልጣን አካባቢ ያሉት ሙስናና ጉቦ ይበላሉ። ኢትዮጵያን አደራና ንብረት እንዲህ ስልቅጥ አድርገው እየበሉ ስታያቸው ወዛቸው ከኛ ይሻላል። ቦዝና በኃጢአት ዳው ማህበረሰብ በልጦታል። ያው እነሱ ሲኦልም ከገቡ በኋላ እሳቱን በብዛት እነሱ እንደሚበሉት መረጃው ደርሶኛል። ዳው ማህበረሰብ ሲኦልም ገብቶ በቂ እሳት የሚያገኝ አይመስለኝም። በብርድ መሞታችን ነው። መልይ እንደዚህ አጠቃላይ ስነግር የኢትዮጵያ ሕዝብ እግረ መንገዱን እየኖረ ያለ መልይ ይህንን መልእክት በመጣ ሰው ልልክልህ ነበር። እኔ ግን አዝማሚን ሳይሆን ድህነቱም እራቡን በቅርቡ እንዲድፍት ስለሚያደርግ እዛው መጥቼ ግንባር በግንባር እንጫወተዋለን ብዬ ነው። መልይ አይዝ ያልፋል። ደግሞ ታገኘዋለህ፣ በእርግጠኝነት ትገናኛላችሁ። በደንብ ንገሩ የኑሮ ውድነቱን ጀለስ ይመስለኛል። በዛ እንቁላል በጥፊ ስለው ሙጣን ከማሰርቶበት በእንቁላሉ ያንን የመሰለ ሙጣንጥም ከሱዳን ያስደረክበት ከየት ያስደረክበት እንዴት ነው? አይ ይሄ በቃ እንደዛ ሊፈጠር ይቻላል። እዚህ ጋር በቃ በእንቁላል ያበቃ ነው የእሱ ነገር ያበቃው ብዬ ነው የማስበው። ያ ባይቷር ይሆንኩ ነው የምትይው ስለኝ ባይቷር ሁለተኛ እኔ ሰላም ነው የዚህ ጫታ ወይኔ መናት ተሸነፈ። እነዛ ደንፍቶ ወንዶች ጀማ ውስጥ ያሉ ጓደኛነቶች ፓርት 1 የመጀመሪያው ሚስተር ትወደኛለች። አንድ ሴት ለሁለት ሰከንድ ራሱ ካየችው ትወደኛለች የሚያስቡ እንዲህ ከሆኑ ካለች ትወደኛለች እያለ የሚያስበውና እንደዚህ ጓደኞቹን አዛ ነው የሚያደርጋቸው ሁሉ ጊዜ በእንደዚህ አይነት እንትኖች ኢማጂናሪ ተስፋዎች። ሁለተኛው ቪዲዮ አስመጪና ላኪው። የምን አይነት ቪዲዮ ነው እንደሆነ አልናገርም፣ ግን ያከፋፍለው አላልኳችሁ። እንዲህ ስልኩ ቢታይ ተውት ብቻ የገባው ገብቶታል። ቪዲዮ አስመጪና ላኪ። ቪዲዮ ወደፊት እንደም ኮንቴነር ላይ ሊያስገባ ሊያስወጣ ይችላል በዚህ ከቀጠለ። ሶስተኛው የእናቱ ልጅ እንዴ አንድ ለመውጣት ራሱ እናቱን አስፈቅዶ የሚወጣው ፋሚሊው በጣም የሚያከብር ወንድ ነው። ላይክ ኢቭን አንድ 25 27 ዓመቱ ሆኖ እናቱን አንድ ጎንበስ ቀና ብሎ አክብሮ ሁሉ ነገር የሚያደርገውና አላ ሴቶች አውዱ እንደዚህ ምንድን ማማስቦ እያሉ ነው የሚያጣጥሉት። ግን እንደዚህ አይነት ወንዶች በጣም ትልቅ ቦታ ይደርሳሉ የእናቱን ምርቃት ስላለ ሁሉ ጊዜ ስለሚደግፈው ማለት ነው። አራተኛው ሀብታሙ ወይ ደግሞ ሹፌሩ ብር አለው ወይ ደግሞ ጀማውን ሙሉ ተሸክሞ እቃው ከዚህ ወደዛ ነገር ይወስዳቸዋል። ብር ሴቶች ይወዱታል በጣም፣ ግን እሱ ደግሞ ሴቶችን አይወድም። አይዟችሁ ሴቶች አንድ ቀን ይወዳቸዋል። አምስተኛው አስረጋጅ ወይ ሁለት እግር ያላትና ቀዳዳ ያላት ሴት እንዳለ ሁሉ አያልፍም እና ለምሳሌ አንድ አባት ይሆናል 2 3 4 5 6 እያለ ወደ 12 ልጆች ይወልዳል። ያው which is የኔ ጎልም ነው፣ ግን ይሄ ከአንድ ሴት አይደለም የሚወልደው ከብዙ ሴቶች ነው ሆፕ የሚያስደርጋቸው። የመጨረሻው ድንግሉ ይሄ ልጅ ማለት ነው። ሴት ልጅ ድንግል ካልሆነች አልፈልጋትም ቢል መብቱ ነው። ምክንያቱም ምን አለ ድንግል ለድንግሎች
እንጂ እነዚህ ድንግል ሳትሆኑ የወደፊት ሚስቴ ድንግል ካልሆነች አፈልጋት ነው ነገር ማለት መብት የላችሁ። ድንግሉ ብቻ ነው የሚችለው እና ይሄ ተሰብስቦ ቁጭ ያለ ነው። እንግዲህ ጭንቅላትም አላቸው ብዛት ጭንቅላታቸው እንደ ቻትጂፒቲ በጣም ፈጠን ያለ ነው እና በቃ እነዚህ ሰዎች እግዚአብሔር ባርካቸው በብዛት የሃይማኖት ሰው ናቸውና ያው ምንም አያስቸኩሉ። ድንግል ከሆናችሁ ድንግል ሆናችሁ ቁጭ በሉ፣ እንቀመጣለን። ድንግል ሆነ ፓርቱን ፈልጎ ነው ፎሎ ማስራት ስሉ እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። ውድድሩ ትሪ ላይ ከሆነ ጆኒ ሴዶ ማሻራት በቃ እንዲገበራ ይውጣሉ። ምን ደግሞ አንተ እንደዚህ ብርሌ የምታክል ማለት እንዴ እንጥሉን ራሱ አትነካም። ዳይሬክት ቀጣ ጨጓራው ጋር ምትሄዱ ወትሮም ሴዶ ማሻራት ጨጓራው አይፈጭም ማለት ነው። የሆነ እንዲህ ወዲያው ከተጸዳዳ ነው እንጂ የምናገኘው ማለት ነው። በቃ እኔ ተሰናብተናል። ይውጣሉ። ምን ሪንግ ውስጥ ቢሆንስ እኔ ሴዶ ማሻራት ማለት ያሸንፋል ብዬ እኔ ልጄንም ሚስቴንም ንብረቴንም ማለት ነው የምር እጁ ላይ ራሱ እንዲያስበረክትም አልሰው እንግዲህ ህዝብ ተሰበሰበበት እንዲህ መዋጥ አምሮ ከሆነ ማለት ነው ግባበት። እኔ ግን የለበት ቆይ አልጨረስኩም። ሲቀጥር ማለት ነው ለወዳም በሬ ጭድ ያዝለታል ይባላል። ሴዶዬ ጆኒ ማለት ፈጣሪ ላንተ የሰጠህ ማለት ነው ምግብ ነው። ዝም ብለህ እንዲጠቅልል አድርገህ ዋጠው። የምሬን ነው በቃ ዋጠው። ሴዶዬ ይቅናሽ። ገደለ አስጋራ ተፋጀ ገደለ ትልቁ ዳቦ ሊጦነልሽ ማለት አሁን ነው። ይህን ቪዲዮ ማን ላይ ካረገ በሉ ታይፎድና ታይፈስ አተትና ሜባ ሪፖስት አድርገውላል። ጃርዲያ ተስቦ ኮሶ ጠቅላላ ፎሎወሮች ሆኗል። አረባ ከፈምሳለሁ ብለህ ሌላ አዲስ በሽታ እንዳታመጣብን፣ እኛ ኑሯችን ይበቃናል። በልጅ ገላ መታጠቢያ በዚህ እድሜ ትቦርቃለህ። ቡኒ ሲሆን ማኪያቶ መሰለህ አይደለ? ከላይ ሰፈር የመጣ ጎርፍ እንደው እግረ መንገዱን ይዞህ በሄደ በዛው መብረቅ ያጋጥምህ መሃል ላይ እንደው ዘፈን ሳትክል ዘፈን ለዚህ ዘፈን የሚሆነው መርከብ ነበረ። እራብተኛ ዘንዶ አረዲያ ደግሞ መዋኘቱስ ደግሞ አዛርም ነክሮ መብላቱ ወይኔ ወዳለው በላለብ ይሰረቀች እስኪ ጸጉር ይላጭ ጀባለ ስፍራ አብረና ጸኝ ዋው ከኔ ግን አይበልጥም። እኔ ከምሰራው አይበልጥም እንጂ አሪፍ ነው፣ አሪፍ ነው። ጎበዝ ነው። ዋው 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 ከሾንኮራና የሚሰራው በቃ ፒሳጅ ነገሮች አቮካዶ ሾንኮራና የመሳሰሉት ነገሮች በቃ ፒሳጅ ነገሮች አቮካዶ ማንጎ የመሳሰሉት ነገሮች ከሾንኮራና በቃ ፒሳጅ ነገሮች አቮካዶ ማንጎ ሾንኮራና አቮካዶ በቃ ፒሳጅ ነገሮች አቮካዶ ማንጎ የመሳሰሉት ነገሮች ከሸንኮራ ነው የሚሰራው። ለማንኛውም Bonjour, né, papazinho? Vamos lá. Oh, véi. Fácil. Bonjour, né, papazinho? Vamos lá. Oh, véi. Oxo, oxo, oxo. Faça isso não. Dá uma taca. Oxo, oxo, oxo. Faça isso não. የትኛዋ ምንድን ናት? በዚህ ነገር ያለች ጎሉ ጀርባ ልትዝ እሺ
ብርሃኔን ያጣ አይነ ስውር ነኝ ብርሃኔን ያጣ አይነ ስውር ነኝ ብርሃኔን ያጣ ስላይን ብርሃን ብቻ ጋይስ ድጋሚ እንገናኛለን። ሰብስክራይብ እያደረጋችሁ ቻናሌን በቀጣይ ማበዱ ቪዲዮዎች እንገናኛለን። እና ደግሞ ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰው እንዲዳረስ አድርጉ። ላይክ ማድረጋችሁ ይረዳኛል። ድሮ እንደዚህ ነበረ። ለማንኛውም በቃ ግን ብዙ ወሬ አላብዛባችሁ። ድጋሚ እንገናኛለን። ላይክ በማድረግ ቪዲዮን አሳልፉት። ሰብስክራይብ እያደረጋችሁ ደግሞ ድጋሚ እንገናኛለን። ሞራል ይሆነኛል። ሰብስክራይብ አድርጉ ጋይስ፣ ወዳችኋለሁ። ማንም